ጉድ! ወይኔ ብላ ደፋ ቀና ብላ የሰራችው አጥሚት ፊት ለፊት ቀርጥ ጭልጥ አድርገህ ትጠጣለህ። እሱ መድኃኒዓለም ጭልጥ ያድርግህ አንተ ገፊ። ኧረ ፎሎ እያደረጋችሁ እንዴ? ራቻለን ሻውን ልወስድ ነው አልክ። ቤቱ የኔ ነው አልክ እንዴ? ገዝቼው ነው ተከራዮቹ ውጡ፣ እኔ ብቻ ልኑርበት አልክ እኮ። ረጋ ብል እንጂ ጸሎቴ ላላሳደር በሕይወቴ ዘመን ደስታን አየሁብሽ ብሌኔ ነሽ አይኔ ብሌኔ የማይሽ እንደ አይኔ ብሌኔ ብርሃኔ ነሽ አይኔ ብሌኔ ሰላም ጋይሶች፣ እንግዲህ ከመኪናችን ወርደን ወደ አዲሱ ቤት እየገባን ነው። ሰፈራችን መጀመሪያ ሰፈር ላሳያችሁ እና ከዛ ቤቱን አስጎበኛችኋለሁ። እያያችሁ ነው ሰፈሩን። ያቆኛል አርናቂዎች እንጎዳቸው። መናጢ ግን ይመስላሉ። አንቺ እዚህ ጋር ግማሹ መናጢ ይመስላል። ሰፈር አሁን ነው ቤቱን ገብቼ አሳያችኋለሁ። አከራይ ምናምን ሰላም እንውላለን። ላይቭ ላይ ነው ማታ ማስገቡ። ጠብቁኝ። ዛሬ ማነው ሰው የለም ግቢ ውስጥ? እኔ እነሱ ያኛል ብያ እንዲነጠለኝ አጣብቼ ቤተክርስቲያን ደርሼ መጣሁ። አረ ይጠጋብ ያለ እንዴ! አመሰግናለሁ። አዲስ ቤት ደርሰናል። አበብዬ ወይኔ እናቴ የኔ ፍቅር ምን ላድርግሽ? ኧረ ሞግዬ የምሬን ነው የምነግርህ። አንተ በሰጠኝ ኮፍያ ማለት ነው የምር ድስት እናስደምቀታበታለን። ተቂ አራድዬ ልጅ እንዴ ሰው የለም እንዴ? ኧረ ጋይዞች ብቻዬን ልሰረችበት ነው። ይማረት ሳብ አድርጉ። ኧረ ታብ ይደረግ። ይመችሽ። ኧረ ዛሬ አዲስ ቤት። ኧረ እናንተ ልጆች ከተከራይ ወደ ገዢ ልታደርጉኝ እኮ ነው። በቃ ቤት ነው የምገዛ። አልከራይ ልውጣ እንዴ? ኧረ ፎሎ እያደረጋችሁ እንዴ? ራቻለን ሻወር ልወስድ ነው። ዛሬ ነው የምታጠበው። እንደውም እንግባ ወደ ቤታችን። ወዴት ነው? አቤት ሩዋንዳ ረኩ እኮ ቤቱ። ሩዋንዳ ረኩ አሉኝ። ስነ ስርዓት ያዝ እንጂ። ደግሞ አንተ ማን ነህ እንዴ? ማነህ? እኔማ እዚህ ግቢ አዲስ ተከራይ እኮ ነኝ። ረጋ ብል እንጂ እንዴ! ፈተክ እኮ ልብረር አልክ። ቤቱ የኔ ነው አልክ እንዴ? ገዝቼው ነው ተከራዮቹ ውጡ፣ እኔ ብቻ ልኑርበት አልክ እኮ። ረጋ ብል እንጂ እንዴ! ምን አባ ፈልገን የመጣው? ምን ነው ጋሼ ፈጠንኩበት እንዴ? ቆይ አንዴ ሚስጥር እንዳወጣችኝ ሚውት አድርጋት። ምን አሉኝ? አቤት ጋሼ ስትል ሰማሁ። እኔን ጋሼ ትሰማለህ? ከአንተ ባንስ እንጂ የምበልጥ አይደለሁ። ለነገሩ ምን ታደርገዋለህ? ጋቢ ለብሼ ያየኛ ድሮም ተስፋ የቆረጠ ሰው ይሆን መዘባበቻ አደረከኝ ልክ እንደመጣ። እንደው እኔ ባከብሮት ነው እንጂ ነጠላ አድርገው እኮ እኔ እኮ ያው እንግዲህ አቀለኝ ካሉኝ ጀማኔ አንተ እላለሁ። ሰላም በለኝ። አበባው እባላለሁ። ያበበ ፍሬ ታውቃለህ? ቲክቶክ ላይ 400,000 ተከታይ አለኝ። ዛሬ ከአንተ ጋር 401,000 ይሆናል ማለት ነው። አበባው እባላለሁ። ምን ያበበ ምንድን ነው ያበበው? እሱን እንግዲህ ወደፊት እየሄድን ነው ያለን። አከራው የለችም ማለት ዘለቃዊት የለችም እንዴ? የለችም። አከራያማ አለች።
ምን ዋጋለው ምን ዋጋለው ማን ነበር ያልከኝ ስሜ አበባው ይኸውልህ እኔማ ተስፋ ቆርጬ ወደማይቀረው ወደ ሞት ልጓዝልህ አሉ ወብዬ ይኸውልህ ልቆሰኩሰው ነው ደግሞ ምንም ተስፋ የለኝም ኖርኩም አልኖርኩም የማልጠቅም ሰው ይቅርታ ለመተዋወቅ አብሮ ለመኖር እንኳን ጊዜ የለንም ሟች ነኝ ሟች እንደገና ጎረቤቴ ገና ከመግባቴ ሙዘክ ገፊ ታስብለኝ ነው እንዴ ገና ተጠራርተን ቡና ሳንጠጣ ሳናማ እንዴት በእናት ቆይ ፖሊስ ልጥራ መሰለኝ አምቡላንስ ልጥራ ወይ ፖሊስ ልደውል ዝም በል የምን ፖሊስ ነው የምትለው ምን ፖሊስ ነው የምትለው እሞታለሁ አልከኝ እኮ ታዲያ ሞትና ፖሊስ ምን አገናኘው ስቀልድ እኮ ነው ላይቭ ላይ እኮ ነው ያለው ፖሊስ ገብቶብኝ ነው እኮ ተዛለቅናታ ተዛለቅ ጥሩ ልግባ አከራይ ጥሩ ኮንተንት ይሰጠኛል ልከተል እየገባችሁ ኧረ ታብ ኧረ እመጣለሁ አሳፋ እንላለን የፍቅር አይቃሳ እንበላለን እየዋኘን ለዛውም ቆንጆ ምግብ ሰርቻለሁ ይመቻችሁ ኧረ ልጅ ትንሽ ከፍቶኛል እባክሽ ጽጋብዬ ነይ ምግቡ ደርሷል ነይ እንብላ አንቺ ማንጎ ፊት እርቦኝ ነበረ ደረሰ አዎ ደርሷል ምን ነው ሳምሶንዬ ምን ሆነዋል ይሄ ደግሞ ማን ነው አዎ ይባላል አዲስ ተከራያችን ነው አበባ እባላለሁ አዲስ ተከራይ ነኝ ግን ይሄን ግቢ በመምረጤ ማለት በጣም ነው ያዘንኩት ምን አለ ባልገባበት ነው ያልኩት እንዴ ለምን ኤኗ ገና ከመግባቴ እሞታለሁ ድንኳን ሽምብራ ምናምን ብሎ ስለ ሳጥን ያወራልኛል ሰው ስንት ታምር ይሰ ሳምሶን ይሄው አጥሚት ሰርችልሃለሁ ብርታትም ይሆናል እስቲ ጠጣ አልጠጣም እንብየው እኔ አቅም እንደሆነኝ አልፈልግም እኔ መበርታት አልፈልግም እኔ መሞት ነው የምፈልገው ድብን ሲጥ ማለት ነው የምፈልገው ሳምሶንዬ እባክህ ጠጣ እኛንም አታስጨንቀን እንዴት ነው ታዲያ ቆመ የምትሄደው እችን ደግሞ ይኸውልህ አሁን አፍንጫ ላይ ታረግና ትንሽ ደግሞ ትጠጣና ያለብን በሽታ እንዳለ ውልቅ ነው የሚያደርግልህ ምንድነው የምታስጨንቁት በሽተኛ በቃ አልጠጣም ካለ እኔ ተወካዩ ጠጣለታለሁ አይደል እናንተ እናሳ ወንድሜ ጠጣላለሁ አበባው አቤት ጠጣው ግጥም አድርጌ ነው አንተ ምን አይነት አጥሚት ነው ይሄማ የሚታለፍ አይደለም ደግሞ ያጋስስ ከየት ነው እንደው የተላከብን በሽተኛ እንኳን የማይጠጣበት ግቢ ኧረ ምን ሆዳም ነው የሚገርም እኮ ነው እንደው አነሳው ያገኘውን በጠቅላላ እንደው ነጋት ተጣበበው ልጨምራ ምን ነው ይሄ ለበሽተኛ ነው የተሰራው ምን አይነት ጅም ነው ባካችሁ እንደው ያነሳ ግጥም እንደው ይወዳ አይጠግብም እንዴ ምን አይነት ጉድ ነው ባካችሁ ሳምሶን ኧረ እባክህ ትንሽ ጠጣ ትንሽ ብቻ አልጠጣም አልኩ በቃ አልጠጣም ተው ጠጋብዬ ነይ እስኪ ውጭ እናውራ
ሂድ ውስጥ አውሩ። እኔ እርፍ ልበል። ሂድ ውስጥ። ለማንኛውም ብንማከር ጥሩ ነው። ነይ እስኪ ሳምሶንዬ፣ እችን ነገር ጠበቅ እያረካት። ችግር የለም ይጠጣል። እሱስ ማን አለው? ጠጣ በወንድሜ። በቃ ደግሞ ነግሬያለሁ እንዳትጨምር። አጥሚቴን የምትጠጣብኝ ከዚህ በኋላ አጥሚቴን የምትጠጣብኝ ስታረጊ ነው። አበባ ቶሎ ብላ አጥሚት ውስጥ አንተ የሚጣፍጥ አጥሚት እንዴ ከወጡማ እኔማ አንዴ ልድገም እንጂ ያለዛም እኔ ብላ ደፋ ቀና ብላ የሰራችው አጥሚት ፊት ለፊቴ ቀርተ ጭልጥ አድርገህ ትጠጣለህ። እሱ መድኃኒዓለም ጭልጥ ያድርግህ። አንተ ጋፊ ታማላላከም እንዴ አፍን ዝጋ እንዳልነግራቸው አፍን ዝጋ። ምን ስትል ነው ግን እዚህ ቤት የገባው? ምን አባ ስትል ነው አንተ መከራ? አረሽ ተጋግዘን እንጠጣ። ተጋግዘን እንጠጣ። አይ አይደለ አስመሳይ እንኳን አንተ አስመሳይ ሰው እንደው ደርሼብሃለሁ። ገንፎ ማስገባ ሙላልኝ። ምንድን አቅጥሏለች? እኔ የምልህ ያበደ ነው። ይጣፍጣል። አንድ ልጎንጭ አፈር ተጎንጭ ደም ጠጣ። እነግራታለሁ። ዘለ ይኸውልህ ሰይፋለሁ። አይደለም ከበሽታ ከሞት የሚያድን አጥሚት ቁጣው ባዶ ሆኖ ስነ ስርዓት። አረሻ አንድስጠኝ ቡዳ ሆነባለሁ። እበልሃለሁ። አምጣ በእጅ ላድርግልህ። ይሄን የመሰለ አጥሚት ብቻ እንጠጣለን። አንተ ምን አድርገህባቸው ነው እንደዚህ የሚንሰፈሰፉልህ? የሚሰሩልኝን ቅንጬና ገንፎ ደግሞ ጠዋት ብታየው ጣት ትቆርጥልህ። የሰው ወደድ ይስጥ። እኔም ልታመም እንዴ? እደፋለሁ፣ እገላለሁ። ጓሮ ነው አፈር ማስማስ አድርጌ መቀብር እንደ ድመት። እኔ ግን እዚህ ግቢ ውስጥ ጤነኛ መሆን አይቻል፣ በሽተኛ መሆን አይቻል። እሺ ምን እንሆን? እሺ ስበል። አንተ ማለት እኮ እግረ መንገድን የምትኖር የሆነ ጫጩት ነገር ነው። እፖስትሃለሁ። ትጣላኛለህ። ዳታና ትጣላኛለህ። እሺ አጠፋሁት። እኔ በጣም ፈርቻለሁ ዘለቃ። ጦሱ ለኛ እንዳይሆን ብቻ አንድ ነገር እንዳይሆን። እኔማ ይተዋል ይረሳዋል ብዬ ነበረ፣ ግን እየባሰበት መጣ። እንግዲህ ያለበት ችግር ምን ያህል አደገኛ እንደሆነ ነው የሚያሳየው ዘለቃዬ። እና ምን ይሻላል ነው የምትይው ጥጋብ? ኧረ በቃ ወርቁን እኔ እሰጠዋለሁ። ነገ እኮ ሞት የሚባል ነገር አለ። እሱን ሰርቶ ለሚመልሰው ነገር መስቆንቆን ምን ያደርጋል? እንግዲህ ሰሞኑን ሁኔታውን እናይና ማድረግ ያለብንን ነገር እናደርጋለን። እንዴ የምን ሰሞኑን ነው? አሁኑኑ ሰተነው ለምን አንገላገልም? እሺ ከዛስ? ምን ከዛለሁ? በቃ የነገርኩህ ታሪክ ነው። አበቃ። በጣም የሚጣፍጥ አጥሚት ነው። ህይወት በጣም አስቸጋሪ ናት። ብዙ ውጣ ውረድ፣ ፈተና፣ የሸንተረር ተራራ ምናምን ይኖራል። አንተ ደግሞ ሳይክ ዩ አር የንግ ወጣት ነህ። ኢናማሪክ ተፍ ብለህ ህይወትን መቀየር ትችላለህ። እና አንተ ሙተክ ከህዝብ ተለይቼ በጣም ብዙ ተከታይ ያለኝ ሰው ነኝ። ለእነሱ ጊዜ ያስፈልጋቸዋል። እና ለአንተ ድኳን ስደኩን ሳለቃቅስ ንፍሮ ስቀቀል ውሃ ሳስታጥባለሁ። you are survive your life ይላል ፈረንጅ። ዋሽንግተን የሚነገር እንግሊዘኛ ነው። ደግሞ ምን አይነቱ ሰው ነው ፈቶ የላኩብኝ? ዝም ብለህ ሙቀት ጠጣ አትይም። እናትህ ደም ጠጣ። ምን አይነት አጋስስ ነው? ባይሆን አጥሚት ይጣፍጣል። ልጨምር? ምን የባሰ አታምጣ። አንተ ምን አይነት ሰው ነህ ግን? እንዴ ለምንድን ነው ፌርሙዙን አንስተ ከነ ፌርሙዝ ለምን አታንቆረቁረው? አረ ውጣልኝ። እሺ ጉድ ሀሳብ። ስንትና ሳም ምናምን ማሰብ ሰውዬ ይሄን መጣለኝ የተሻለ አሰባለ በልጠኛል በሀሳብ እዚህ ደቂቃ ላይ
አቃጠልከኝ። የምር አንተ ሞተህ ብታርፍ ይሻለኛል። ወይ 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 የምን ጨዋታ ነው? ምንድን ነው እሱ? አረጋይሶች ዛሬ በአዲሱ ቤት ይቀወጣል። ሮጌ ባቀሳ ባጋታ ባዚባ ዚባ እንዴት አያችሁ? ቤት ያበደ ነው። ጋሞናዬ ጋሞናዬ አኤ አኤ እዛቴ ይመት ያራኒ ያራኒ እንዴ ሳምንተኛ ተችልም እንዴ አደነቆረን እኮ ደግሞ ምን አይነት ሆኖ የመጣው? ወይ ጉድ! ምን አይነት ጋኔል ነው በእናታችሁ? ምን አጠፋው? ተከራይ አይደለው? ማታ እንደዛ ስትጮህ አደርክ። አሁን ደግሞ በጧት ተነስተ እኛ አንተኛ። አረ ምን ጉድ ነው? ምኑ ጋኔል አምነው አምጥተው እዚህ ያስቀመጡብን? ሰው መተኛት አይችልም። እንደው ማታ መጮህ ጧት መጮህ ምንድነው የሚሻለው? አረ ተውን እንተኛበት። በስመ አብ። አረ ማሚዬ ዘለቃ ተረጋጊ እንጂ እኔ እኮ ታዋቂ ሰው ነኝ። ምንድን ያልከው? እኔን ነው ማሚ ያልከው? እኔ አሁን አንተን አደርሳለሁ? እንድሽ ናትና ዘለቃ አታደርሽኝም፣ ትወልጂኛለሽ እንጂ ታብታብ የቤተሰብ ጉዳይ ነው። በቃ ገብተው ታብ ያድርጉ። ላይክ ኮሜንት ሼር ምናምን አድርጉ፣ ያጋሩት ለውጭ ሀገር አሜሪካ ምናምን ላኩት። እርሰውም ገብተው ታብ ያድርጉ። ሰውዬ ግቢውን አትረብሽ፣ አትበጥብጠን። ደግሞ ሳምሶምንም አትረብሸው። ውይ ሳምሶምዬ እንደው እሱ ምን ያውቃል? እንደው ከመግባት ከመውጣት ከመጫወት ውጭ እኮ መረበሽ አያውቅም። ይሄ ያለ እንጂ ከየት እንዳመጡብን ይኸውልህ ነግሬያለሁ። ከዚህ በኋላ ግቢ እንዳትረብሽ ዋ ብያለሁ። እሺ ተናግሬያለሁ እኔ። አረ ማሚዬ አታስመይ፣ ላይቭ ላይ ነኝ። አንተ ሰው ዋ ብያለሁ። ደግሞ ታብታብ አድርጉ ምናምን ይላል እንደ እዛ ይተብትብህና የሚተበትብ ነገር ይኸውልህ ተናግሬያለሁ እኔ። እንድሽ ናትና ዘለቃ አታቀኝም ማለት ነው። ወይዘሮ ዘለቃ እርሶም እንደው ተደምረው አብረው ታብ ያደርጉ። ይኸውልህ ነግሬያለሁ ልተኛበት። ዋ ይተኙ። ታብ እያደረጋችሁ ጋይዘ ወይዘሮ ዘለቃ ላስተውቃችሁ ነው። ወይዘሮ ዘለቃ ተወዳጅ ናቸው። ታብ ጋይሶች ግቡ። ከፍያር እንደምኖረው ምንድነው መተሽ አናቴ ላይ በጠበጥሽኝ አሮጊት። ታብ ኧረ ተዋቸው፣ ማን ይሰማቸዋል? ገንዘቤን ከፍዬ ነው፣ ተከራይ ነኝ፣ ሰርቼ ነው የማገኘው። ታያቸው፣ እሳቸው ቅምጥ ናቸው። ዛሬ እንግዲህ ይቀወጣል። ታሪካዊ ቀን ነው። የወንድማችን ሳምሶንን ችግር እንባውን ጠራርገን ስምጥ ሸለቆ ውስጥ እንከትለታለን። ጎረቤቶቼ እንኳን ደስ ያላችሁ። ሳምሶን ካሁን በኋላ አያለቅስም። ታሪኩን ለአንዴና ለመጨረሻ ጊዜ እቀብርለታለሁ። ቤቱ ፌሽታ ደስታ ነው። ከዛ በኋላ ልበሩ እስኪ አረ ምን እያደረክ ነው? ስማንኛንም ምንድን ነው ታሪኩ የሚቀየረው? የሳምሶንን ታሪክ እንባውን እብስ አድርጌለት ሄድ ሸከም ቀሏል ነው እኮ ነው ፈጣሪ እንዳለው ማለት ነው። አረ ሲበሉ አንድ እንበል እስኪ። የሳምሶንዬ ታሪክ ሊቀየር ነው? ወይ አምላክ! አረ አንተ ልጅ ምንድን ነው? ግቢውን እኮ ረበሽከው፣ በጠበጥከው። ደግሞ የካርቶን ምንድን ነው? ይኸውልህ ደጋግሜ ነግሬሃለሁ አይደል? የዚህ ግቢ ደንብ እኔ ነኝ። እንዲሁም ከዛሬ ከአሁኗ ሰዓት ጀምሮ ቤት ትፈልጋለህ። ይሄን ካርቶን ከመስኮት ላይ አንሳልኝ። እስቲ ዝም በይ ዘለቀ። አበባውዬ መልአክ ነው። መልአክ ነው? እንዴት? ሳምሶን ካለበት ችግር የሚያወጣ ነገር ተገኘ እያለሽ እኮ ነው። አሰሚም እንዴ? እሰይ እሺ ምንድን ነው እሱ? እሱን አበባውዬ ሊያሳየን ነው። አበባውዬ ሳምሶንዬ ልጥራው? እንደውም ራስ ሳምሶን እኔ አሁንስ ምርር ያለኝ እንዴ! ቆይ ገንዘቤን አንድ ሁለት ብዬ ቆጥሬ አይደል እንዴ ተከራይቼ
መቼ ነው እረፍ ብዬ የምተኛው? እንዴ መተኛቱን ተውት። ሰው በሰላም ሀገር ራሱን ሲጠርጎ አይገልም ወይ በቤቱ? በተበጣችሁ። ኧረ እባካችሁ እባካችሁ እባካችሁ፣ ኧረ እባካችሁ ራሴን ላዝናናበት ተውኝ ተውኝ። ብላችሁ ደግሞ አበባ ኢንተርቴይንመንት ብላችሁ መጣችሁ። ለአንተ እኮ ነው ሳምሶን። ምን ለኔ? ምን መሰለህ ሳምሶን፣ እኔ ቲክቶክ ላይ በጣም ብዙ ተከታዮች አሉኝ፣ በጣም ብዙ ታማኝ ተከታዮች። ካንተ የሚጠበቀው ማለት ስቅስቅ ብለህ እናት እንደሞተችብህ መቃብር አፈር ሲጫንባት ድንጋይ ሲከተትባት እንዳለችው ስቅስቅ ብለህ ደብነ ማለት የለቅሶን የመጨረሻ ጥግ ታሳየናለህ። ከዛ ያን ቀርጻለሁ እኔ ለቅላለሁ። ከዛ ቫይራል ትወጣለህ። ህዝቡ በሙሉ ወይኔ እምባ በእምባ ይሆናል። ያለውን ዶላሩን ከካናዳም ከዛም ይላካል። ከዛማ ቪው ጣራ ይነካል። ይሄ ጣራ አይደለም የንግድ ባንክ ጣራን በሉ ያልፋል። ከዛ በኋላ ህዝቡ ነው የሚያለቅስ ሰው ይወዳል። ማን ጆሮ ጋር እንደምንገባ ታውቃለህ? የአዶናይ ጆሮ ማለት በአሁን ሰዓት 5.6 ሚሊዮን ተከታይ ያለው። ስለዚህ 5.6 ሚሊዮን ጆሮ ሳምሶን ጋር ይገባል። ህዝቡ ሁሉ ያዝንልሃል፣ ያለቅስልሃል። እኔ ወንድምን ደግሞ በኤዲቲንግ አሳብድላለሁ። ኢሞጂ ነው ማስገባል። ወይኔ የሚል ገባካ። ሶስት ሰው ነው ወይኔ በጣም የሚያሳዝን ነው ምናምን በዩቲዩብ ላይ ብሎግ አሰራላለሁ። ከዛ ታሪካችን በሙሉ ይቀየራል። ይሄ ቤት የለቅሶ ቤት ወደ ደስታ ቤት ይቀየራል። የፋሲካ የመሳቀስ ይሳቃል። እስቲ ሳቁ። አዎ እንደዛ ነው የሚሆነው። ከዛ በኋላ ካንተ የሚጠበቀው ስቅስቅ ብለህ ስታለቅስ አዶናይ ጋር ይደርሳል። ቅድም እንዳልኩ አዶናይ ጋር ደረሰ ማለት ቻሌንጅ ያስጀምርላል። ስለዚህ አንተ ስቅስቅ ብለህ እናንተ ታላቅሱታላችሁ። እኔም እገባላለሁ። ስቅስቅ ብለህ ታለቅሳለህ። ያን ቀርጻለሁ። ልክ 12 ሰዓት ላይ ይለቀቃል። ቡስት ነው ማስደረግልህ። በፍጹም እኔማ አስፋልት ላይ ወጥቼ እንደዛ አላደርግም። አደባባይ ማለት ፖስት የሚደረገው ቪዲዮ ማለት ነው። ገባህ አይደለ? ከዛ ካንተ የሚጠበቀው ብለህ እያለቀስክ መጸለይ ብቻ ነው። ምክንያቱም ቪዲዮ ቫይራል መውጣት አለበት። ቫይራል ከወጣ ገንዘብ እናገኛለን። እንባ ታበሰ ማለት አይደለ? በአንድ ቲክቶክ እንባ ታበሰ። ፈጣሪ እንዲህ ነው፣ ምሕረቱ አያልቅም። ባትሄድም በእንባ ይፈውሳል። ካልሆነ እኔ የምልሽ ጠጋ ብዬ አብረን ነው ገብተን እናልቀስ እንዴ? ራሱን ሊያጠፋ እንደነበረ እኛም ምስክር መሆን እንችላለን። አረ አታካብዱት። ለጊዜው ራሱ ሳምሶን በቂ ነው። ምንድን ነው ማካበድ? ሲጀምርስ መች አለ ይሄ ነገር እንዲለው እንደሚያደርገው ሰው አሞለለኝ። እኔ ምን አበባው? አቤት እንዴ እየታየ ነው አይደል? እሷው እንዴ 150 ሰው ነው ያየው። እንዴ አሪፍ ነው። 150 ሰው ካየው ነገ እኔንም ቀርጸ ትለቀኛለሽ። እኔ የምልህ ማን ነው አበባው? አቤት ቅድም አዶናይ ቻሌንጅ ምናምን ስትል ነበረ። 150 ሰው ካየው በቃ እሱ ጋር ደርሷል ማለት ነው። ምን ያስቃለ? 150 ሰው እንኳን አልኳቸው። እንኳን አዶናይ ጋር እኔ ለቀቅኩ ጋርም አልደረሰም። ወይኔ ሳምሶን ምድሌን አውቀዋለሁ። እድለ ቢስ ነኝ። እንደዚህ እኮ ቲክቶክ የተመቱ አቅም እኮ ምን አይነት ጥላ እንዳለው በቃ እኔ መሞት ነው የምፈልገው። እኔ እንዴ ምንድን ነው አልጠቅም። እኔ ኤሌክትሪክቱ ጋር ነው። ኧረ እባክህ ስልክሄድ። ስልክሄድ ይቀረጽ መሰለኝ። ይሄ ነገር ይቀረጽ፣ ቫይራል ሊወጣ ይችላል። አረ ይቀረጽ፣ ቆይ ይቀረጽ፣ ቫይራል ሊወጣ ይችላል። እሺ ሲያልቅስ ያበደ ነው። ይመቻችሁ አራድዬ ልጆች። ታብታብ እያደረጋችሁ ታብታብ እኮ ሊጨርሰን ነው። ኧረ እኔ ሳምሶን እየጠርቸው ልምጣ። ማነህ አንተ? ይኸው አንተ ከመጣ ጀምሮ ግቢው እየተረበሸ ነው። ማነህ? የሳምሶን ባጠባቂ? ይኸውልህ ታውቃለህ አይደል? እኔ ደንብ አስከባሪ ነኝ ለግቢው። አውቄ ነው የምነግርህ። እሱም ማለት ነው ቪዲዮ ቫይራል ሲወጣ ታረጋግጫለሽ ውጤቱን። አይ ይሄ ምንም
የሚያውቀው ነገር አለ? ወሬ ብቻ ነው። እንደው ልጁንም አደባባይ ያሰጣኸው። አይ ሳምሶንዬ፣ እንደው ስንት ነገር ተፈራረቀበት። አይ አንተ ነገር እንደው አደባባይ ለውስጥ አስጣኸው አይደል? ታብታብ እያደረጋችሁ ዘላቃሽ። እንደውም በቅርቡ አንቺ ራስሽ ማለት ነው ትጀምሪያለሽ። ዘልቀሽ አይሻለሁ ቲክቶክ ላይ 24 ሰዓት። አይ ስራ ፈት። እኔ መቼ ስራ አጣውና ነው እዚህ ላይ የምጣደው? ስራ አጣ እናቴ፣ ስራ አጣ። እዚህ ጋር የሚጣደው እናቴ ስራ ፍለጋ ነው። ለስንቱ ስራ እድል እንደከፈተን ብታይ። አንቺ ቁጭ ብለሽ ቡናሽን አቀቂም ነበር። በል እኔ ካንተ ጋር እዚህ ቁጭ ብዬ ምን እንትን አለኝ? አንተ ራሱ ታብታብ ተብትቡ ምናምን በዲያ ምን ያቀራረብስ ነው? ዘመኑ እኮ ዘምኗን እኮ ዝም በለ ፍሳ አለ መረዳት። ኤአይ ላይ እንኳን ቁጭ ብለሽ ማፍራት ትችይ ነበር። ለዛውም 10 ሰው ፋንዲሽ አድርገሽ በጉሉ አርደሽ ማጠጣት ትችያለሽ። ኤአይ ላይ አልገባሽም? ዘለቃሽ ጋይሶች ታብታብ አረ ታብታብ እያደረጋችሁ ግድ የለም ሳምሶንዬ፣ ቡና ፈልቷል። ግድ የለም ጥጋቤ። እናንተ ምን ማለት ነው ሳምሶንዬ? ከሰው ጋር ሲያወሩት ሁሉ ነገር ቀለል ይላል። ተነስ እንሂድ። አይ ጥጋቤ፣ እኔ ካልሞትኩ ምንም ነገር ቀላል አይሆንልኝም። እንደው አንተማ በጤና አይደለም፣ የሆነ የተጸናወተ ነገርማ አለ። አይ እንደው እኔን ሳምሶንዬ፣ አይ ጥጋቤ፣ ስለ ወርቁም አዲስ ነገር የለም? ኧረ እባክህ ሳምሶንዬ፣ እሱንማ አታስታውሰኝ። እንደው የግር እሳት ነው የሆነብኝ። እንደው አታስታውሰኝ። እንዴ ጥጋብ፣ ልታለቅሽ እንዲያውም ብቻ። እንዴት አላረቅ ሳምሶንዬ? ወርቄ እኮ ነው የጠፋው፣ ለዛም የባሌ ማስታወሻ። እንዴ ምናልሽ? እንዴ ጥጋብ፣ ልታለቅሽ እንዳልሆነ ጥጋብ፣ እንዳታለቅሽ በእናትሽ ጥጋብ፣ እንዳታለቅሽ። ይመቻችሁ። ያራድዬ ልጅ ወዳችኋለሁ። አንድ አበባ ብቻ፣ አንድ አበባ። እሺ ሁለት አበባ። የስ ቤቲ፣ ኧረ ቤቲ ምን ላድርግልሽ? የምር ህይወትሽን በሙሉ አበባ አድርግልሽ። አንድ አበባ ብቻ፣ አንድ አበባ። እሺ ሁለት የስ እሳቱን አረ ጀበና። አይ ከፋሚሊ ጋር ፋሚሊ ብላ ሰላም በላቸው። ፋሚሊ ናቸው። እስቲ አንድ አበባ፣ አንድ አበባ፣ እስቲ አንድ አበባ ለሮዝዬ ጣል አድርጉላት። እሺ ጋይስ፣ ኧረ ቶሎ በሉ። ይመቻችሁ። አበባ፣ አንድ አበባ ብቻ፣ አንድ አበባ። ኧረ እባክህ ራሴን አሳምነው ጌቶ። ምን እያለ ነው? የምን አበባ ነው? አሁን ግቢ ውስጥ አበባ ያጣ አይመስልም እንዴ? አደባባዩ አበባ 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 ሲል ማነህ? ሂድ እስቲ ዞር በልና ግቢውን ፈልግ። አበባ በሽ ነው እዛ ታገኛለህ። ኧረ ታው አድርጉ። ምንድን ነበር ያልሽው ዘለቃ? አበባ ከጓሮ ቀጥፎ ነበረ መስጠት ነው ያልሽኝ? ወይኔ ሞጣ ቀራኒዮ፣ ወይኔ ሞጣ ይሄን እንዳሰማ አጄም ብለ ቆቆማር ቫራር ወጣ ነበረ። ወይ ሞጣ፣ ቆይ ማታ ገባለታለሁ አይደል? ይዤሽ ነበር የምገባው። ወይ ጉድ ዘለቃሽ ከጓሮ! ኧረ አልገባሽም። ገና 13ኛው ዓለም ላይ ነሽ አንቺ። ሰው 23 ገብቷል። ማነህ አንተ ልጅ? እባክን ቡናውን እንጠጣበት። እንዲሁ ዝም ብለህ አበባ ብለህ አደባባይ አትለምን። አይ እኛንም እያሰደበን እኮ ነው። ደግሞ ይኸውልህ አዘንጋ፣ ያልነገርኩ ነገር አለ አይደለ? የግቢው ደንብ አስከባሪ እኔ ነኝ። ደጋግሜ እነግርሃለሁ። ካሁን በኋላ ይኸው ጮክ ብለህ ከተናገርክ ጉድህ ነው የሚፈላው። አሁን ዞር በልና አበባውን ፈለግ አድርግና ይዘህና። ብዙ አበባ ነው ያለው እዚህ። ኧረ እባክህ ተው፣ ኧረ እባክህ አንተ ሰውዬ ተወኝ። እኔ እዚህ ተቀምጬ ያንተን ጩኸት የምቋቋምበት ምንም አይነት ነገር የለኝም። እባክሽን ዘለቀ፣ አንድ ስኒ ቡና ስጭኝና ጠጥቼ ገብቼ አረፍ ልበል። አይ ሳምሶሜ አትተኛ። ከተኛማ ይጫጫናል። ያው እኔ ይሄንን አነሳና እዚሁ ላይ በነካጃ አጥሚት ትሰራላለሁ። ይዤልህ እቤት እመጣለሁ። እሺ የስ ወንዳታ ኮፍያ አደረጉልኝ። ኮፍያ ምን ሆንክ ደግሞ አንተ? ኮፍያ ሰጡኝ። 5 ኮፍያ። ይሄማ ለይቶለታል። እንደው አንደኛውን ጨርቁን ጥሎ ነው ያበደው። ይመቻችሁ። እሺ አንድ ሚዝለር አብሲት ማለቴ አጥሚት ለሳምሶን ሊሰራለት። ታዲያ አንተ ምን ቤት ነህ? ወይ ጉድ እኮ ነው። ምን አይነት እብድ ነው የመጣብን ደግሞ እናንተ? ምን አይነት ጉድ ነው በእናንተ? አበባውን ያልከኝ አይደል ስምህ?
ዝም በል እስኪ። ዝም ስትል ቆንጆዬ ነው። ኧረ ይሄ አበባው አይደለም አብራራው ነው። አፌ ቁርጥ ይበልልሽ። ኧረ ለየለት ነው ይሄ። አባቴ ገንዘቤ መላሴ ነው አታውቅም? ስንት ዶላር እንደሚያመጣ ብታውቅ እንደዚህ አትለኝም ነበር። 3 ምላስ ራሱ በጣም ደስ ይለኛል። በአንተ ምክንያት ታብታብ አስጠላኝ። ይመቻችሁ ጋይሶች ገባ ቡና ነው ስትጠጡ አበራቸው። ኧረ ዘንድሮ የማይመጣብን ነገር የለም። ይመቻችሁ ጋይሶች። ኧረ ቡናውን ቀዳርጉትና እንሂድ። እሺ ይቀዳ እንዴ አላወቁትም። መች ያውቁታል? ቢዝነሱን መች ያውቁታል? ቲክቶከር የት እንደደረሱ አስጀምራቸዋለሁ። ኧረ በቅርቡ አስጀምራቸዋለሁ። 4 ምላሳም ነው የማደርገው እዚህ ግቢ ውስጥ። እድሜ ሰጠኝ አንተን ሊያሳድግ ታምራት እሱ ነው የሚያምረው። አባቴ ነው። አረው እንዴ ራስ ምታቴን አባሰብኝ እኮ። አይዞህ ሳምሶምዬ አይዞህ፣ ያልፋል። ኧረ ለይቶለታል አንድ ፊቱ። ኧረ አይዞህ ዳራ አይለቀስም። ያለብኝ በቂታ ያለብኝ ጭንቀት ይበቃኝ። በይ አንቺ ደግሞ አብረሽ እንዳታለቅሽ ተይ። እንደ ጉድ እኮ ነው። ሳምሶን ጥበቃ እስር ቤት ተገኝቶላል እየተባልክ ነው። በቅርቡ ከዛ እንዲወጣው አንተ ሰውዬ ምን ሆነሃል? ልታሳብደኝ ነው እንዴ? እስኪ ቤት ስትገባ በር አንኳኩተህ ግባ ብዬሽ ስንቴ ነው የምነግርህ? መልአክ ከመጀመሩ ነው የሚያንኳኳው። ለአንተ ብዬ እኮ ነው። እኔ ማለት ለአንተ የተላኩኝ መልአክ ማለት ነኝ። ቪዲዮ እንደ አዲስ እየተንቀሳቀሰ ነው እያልኩህ እልሃለሁ እንጂ እንዴ። ስለዚህ ቪዲዮ ከታየ ካለበት ችግር ልወጣ ማለት ነው። ቀላል እንኳን ለአንተ ለእኛ ልተርፋር እንዴ! ወይ ጉድ! ስለዚህ አበባ ከሞት ልተርፍ ነው። ካም በኋላ የምን ሞት አፈር ውስጥ መግባት ነው? ህይወት ተቀየረ እንጂ ትቀልዳለህ እንዴ? አበባው አልገባህም እኮ ከምን ውስጥ እያወጣኝ እንደሆነ እኮ ምን ልትረዳኝ አልቻልኩም። አታስብ አልኩህ እኮ እስከ ነገ ጠዋት ማለት ነው። በጣም ነው የሚንቀሳቀሰው። ቫይራል ይወጣል። እውነትም አበባው ህይወቴ ድንገት መተህ እኮ አስዋብከው። አለመድሸምቀት ገና ምን አይተህ አንተ ብቻ አልቅስ በደንብ ገንዘቡን እንሸከሸከዋለን። ደግሞ ለእምባ አሰንባው ዋናው ዓላማችን ይሳካ እንጂ እንሰቀሰቅ። እኔ የምልህ ይሄ ነገር አዶናይ እሱ እባክህ የምሬን አዶናይ የሚባል ሰው ይሄን ነገር ማወቅና መስማት አለበት። አለበለዚያ ግን ምን እንዳትጨርሰው እኛ ላንተ ብለን ቲክቶክ ላይ፣ ፌስቡክ ላይ፣ ኢንስታግራም ላይ፣ ዩቲዩብ ላይ ተጥጄ እየዋልኩኝ አለበለዚያ ግን ምን እሞታለሁ እንዳትል ብቻ ዛሬ። ኧረ